ይቻ ቢገኝነች እንጂ እኔ ናታን በቃ አልቻልኳትም። እኔ አሳብዳ ልገለኝ መቻል ነው አዳጣ አማራጭ የለም። ስማኝማ ናታን ከእናትና ከአባት ማን ነው ጥሩ? ምን ማለት ነው? ማለቴ አባትህን ብታውቅ ነው ወይስ እናትህን ብታውቅ የትኛው ነው የምትመርጠው? አልገባኝም። አሁን አንተ እናትና አባትህን አታውቅም ልበል፣ ቀድመህ ማንን ነው ማወቅ የምትፈልገው? ለምሳሌ አሁን እናትና አባትህን አታውቅም፣ ቀድመህ ማንን ነው ማወቅ የምትፈልገው? ሁለቱንም ካላወቅኳቸውማ መጀመሪያ እናቴን ባውቅ ደስ ይለኛል። ለምን? እናቴ አባቴን በትክክል ስለምታውቀው እንዳገኙ ትረዳኛለች። አባትህን እንድታውቅ አይረዳም እንዴ? ካገኙትማ ይረዳኛል። ዳጣ አጠያይቅሽ ማንን ትመርጣለህ አይደል? እሺ በቃ ግን ከምን ተነስተሽ ነው የጠየቅሽ? አይ ምንም እንደው ዝም ብዬ። እኔ ግን ሳይሽ የሆነ ትልቅ የህይወት ጥያቄ ያልተመለሰልሽ ይመስለኛል። በትርፍ ጊዜ ትጠነቁላለህ እንዴ ጠንቋይ? ቆይ ምን አደረኩሽ? እኔ ነው ከማላልሽው? ቆይ አንቺ ጸበለላላ እንደምትፈልግ ቆይ ምን አልኩሽ? ከዚህ በላይ ምን ልትይ ነበር የፈለግሽው? እናንተ ነው ስሚ፣ እኔ እናትና አባትሽን አክብሬ ነው እንጂ ማንም በመጣበት ጸባይ በመለስ አቅትኝምሽ። ቤትሽ ነው በቃ ያው ይስፋሽ ኑሪበት ይድልሻል። ቆይ እኔ እንዳግና ያድርግሽ ነው። እኔ የትም ተውል፣ እኔ የትም ያድግ፣ እኔ የትም እየኖርኩ ነው ያደግኩት። ዳጣ ቢያንስ እኔን እንኳን ታከብሩ። እኔ አንቺን አከብርሻለሁ፣ ግን በቃ ይበቃኛል። ለዛሬው አመሰግናለሁ፣ ግን ለሁሉም ልክ አለው። እሺ ጨው ሲበዛ ይመራል። የዲኤንኤ ውጤት ተቀየረ። ዳጣ የአቢጊን ተንኮል መቋቋም አቅቷት ከቤት ወጣች። እናም ናታን የዳጣን ጥያቄ የቤተሰብ ያልተመለሰላት ጥያቄ ያወቀባት ይመስላል። ሰላም ከእናቶ ደረጀ ቤት ለመውጣት ወስናለች። አቢጊ ዳጣ የአቶ ደረጀ ልጅ አለመሆኗ ያበሳጫት ይመስላል። ሰላም ጤና ስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? ዛሬ ዳጣን ድራማ እናያለን። አብራችሁን ቆዩ። ዳጣ ድራማ በባለፈው ክፍል ወይዘሮ መዓዛ የዲኤንኤ ውጤቱ ለማየት እንግዲህ ለአቶ ደረጀ አማራጭ አቅርባለት የሚያስፈራና የማያስፈራ የሚባላና የማይባላ ነገር አቅርባላት የትኛው ትመርጣለህ ብላ ስትጠይቀው እንግዲህ እኔ ብሆን ከፍቼ የመጣውን ይምጣ ብዬ አየው ነበረ ብሎ ሲላት እሷም ለማየት ወስና እንግዲህ ውጤቱን አይተዋለች ማለት ነው። ውጤቱም እንግዲህ ዳጣ የአቶ ደረጀ ልጅ እንዳልሆነች ያውቃለች ማለት ነው። ግን አቢጊንም ዳጣንም ጠርታት እንግሊዝኛ ማንበብ ትችያለሽ ወይ ብላ ስትላት ማንበብ እንደማትችል እንግዲህ አማርኛ ከሆነ ግን እንደምታነብ ስትነግራት አቢጊን ጥሪልኝ ብላታለች። አቢጊም ተጠርታ እንግዲህ ውጤቱን አይተሻል ወይ ብላ ስትጠይቃት እናትየው እዩ ብላ ያቶ ደረጀ ልጅ አለመሆኗ የደረጀ ልጅ ብትሆን ግን እኔና ደረጀ አብረን መቆየት አንችልም ነበረ። ምክንያቱም ዳጣ የሱ ልጅ ሆነች ማለት ከሌላ እኔ ላይ ሌላ ሴት ደርቦብኛል ማለት ነው። ያን ደግሞ እኔ ልቋቋመው አልችልም፣ ከሱ ጋር መኖርም አልችልም ነበረ እና ከሁለት አንዳችን ታጪ ነበረ፣ ወይ አባት ወይ እናት ታጪ ነበረ ብላ ስትነግራት እንግዲህ እሷ የምትሰማው የፈለገችው ነገር ብቻ ነውና ውጤቱ ምንድነው የሚለው ነገር ላይ ነበረ ያተኮረችው። እንግዲህ አለመሆኗም ሲነገራት በጣም ተበሳጨች። ምክንያቱም እሷ የደረጀ ልጅ ሆና እናትየውና ደረጀ ተጣልተው እንግዲህ አቶ ደረጀ ዳጣን ይዞ እንዲወጣ ነበረ የፈለገችው። ምክንያቱም አኳኋኗ ድርጊቷ ሁላ እንደዛ ይመስል አለመሆኗ በጣም አበሳጭቷታል። እናም ከዳጣም ጋር በጣም ስሜታዊ ሆና የለበሽው ልብስ የምትበይው የምትኖሪበትም ቦታ ሁላ የአባቴ ነው፣ ያንቺ የሆነ ነገር የለም። እናም ደግሞ የኔ ሁኔታ የኔ ድርጊቶች ካበሳጨሽ ከቤቴ ውልቅ ብለሽ ውጪልኝ ብላ ስትላት ነበር። ዳጣም እንግዲህ ናታን ጋር ሄዳ ከአባትና ከእናትህ ማንን ነው የምትመርጠው ብላ ስትለው እንዴት ነው ከእናቴና ከአባቴ ምመርጠው ብሎ ሲጠይቃት እንግዲህ እናትና አባትህን አታውቅም ልንበል
እና ቀድመህ ማውን የማወቅ ጉጉት ይኖርብሃል ብላ ስትለው እሱም እናቴ ብሏታል። ምክንያቱም እናቴ ካወቅኳት ስለ አባቴ ትክክለኛ ማንነት ትነግረኛለች ብሎ ሲላት አባትህ ስለ እናትህ አይነግርህም ወይ ብላ ጠይቀዋለች። እሱም ይነግረኛል ብሎ ሲላት እንግዲህ ለምንድነው እንደዚህ ጥያቄ የጠየቅሽኝ? ግን የሆነ ያልተመለሰ የቤተሰብ ጥያቄ ያለሽ ይመስላል ብሎ ሲላት አንተ ጠንቋይ በትርፍ ጊዜ ትጠነቁላለህ ወይ ብላ እንግዲህ ወጋ አድርገዋለች ማለት ነው። እንግዲህ አቢጊም ከናታን ግላስ ስትመለስ የት ነበርሽ ብላ ትጠይቃታለች። ዳጣም በመበሳጨት ምን አገባሽ ብላ ትላታለች። ምን ነው የወገብ ቅማል ሆንሽብኝ? ስወጣም ስገባም ትከታተይኛለሽ። ለምን አትተይኝም? ምን አደረኩሽ? እኔ ምን አድርጌሽ ነው እንደዚህ የምትከታተይኝ? ብላ ስትላት እንግዲህ የወገብ ቅማል ያለቻትን ቅማላም ብላኛለች ብላ እንግዲህ ተነስታ ልታንቃት ሞክራለች ማለት ነው። ዳጣም እንግዲህ በፍቅር ለመጡብኝ ፍቅር ነኝ፣ ግን አንቺን በጣም ታግሽሻለሁ። በጥል ለመጣብኝ እኔም በጥል መመለስ አያቅተኝ፣ ግን እናትና አባትሽን አክብሬ ነው። እናም አርፈሽ ቁጭ በይ ብላ ስትላት ከፈለግሽ ውጪ ብላ ትላታለች። እንግዲህ እሷም ዳጣም በጣም ተበሳጭታ ወይዘሮ ማዛ መታ ነበረ። እንግዲህ እኔን አታከብሩኝም ወይ? እንዴት እኔ ፊት ትጣላላችሁ ብላ ስትላቸው ዳጣ እኔ አከብርሻለሁ እናንተን ብዬ ነው የቻልኳት፣ ግን ሁሉም ነገር ልክ አለው። እኔ ከምንም ከማንም በላይ ከብዳኛለች። እናም ይኸው ቤትሽ ነው ይስፋልሽ ብላ ወጣለች። እንግዲህ ሰላምም እሷ በመሄዷ በጣም ተበሳጭታለች። ከዚህ በፊት እንግዲህ የራሷን ህይወት ልትጀምር ቤትም ተከራይታ ልትወጣ ወስና ዳጣ መታ እንግዲህ ስለ ቤተሰብ እንደሌላት ቤተሰቦቿም እየፈለገች እንደሆነ ስትሰማ ነበረ ሀሳቧን ቀይራ እዛ መቆየት መርጣ የነበረ። አሁን ግን ዳጣ መሄዷን ስትሰማ እንግዲህ ለመሄድ ወስናለች ማለት ነው። አቢጊም ናታን ክፍል ሄዳ ከዚህ በፊት ትወደኛለህ ወይ? እኔ እወድሃለሁ፣ ከአንተ ጋር መሆን እፈልጋለሁ ብላ ስትለው የማስብበት ጊዜ ስጭኝ ብሏት ነበረ እና መልሱን ንገረኝ ብላ ስትለው እኔ አልወድሽም፣ አባትሽና እናትሽ አከብራለሁ፣ እወዳቸዋለሁ፣ እንደ ልጃቸው አይተው ነው ቤታቸው እንድቆይ ያደረጉኝ። እኔ ግን ልጃቸው ላባልግ አልችልም፣ እናም አልወድሽም፣ በዛ መልኩ አብረን ልንቀጥል አንችልም ብሏታል። እሷ ግን በመበሳጨት የአንድ ቀን እድሜ ሰጥቼሃለሁ፣ እንግዲህ ነገን እጠይቅሃለሁ፣ እናም ለምን አትወደኝም? አባልገኝ ያለህ ሰው የለም ብለዋለች። እና ዳጣ በመሄዷ እሱ በጣም ተበሳጭቷል። ደውሎላትም የት እንዳለች ነግሯት ነገ ውጪ እንደሚገናኙ የሆነባትም የተደረገባትም ነገር ነግራ እንግዲህ አይዞሽ ብሎ አጽናንቷታል። ደረጀም ወደ ቤት ሲመለስ እንግዲህ ውሃም ምግብ አልበላ ውሃም አልጠጣም ብላ እንግዲህ ሳሎን ቁጭ ብላ ነበረ። በጣም አዝና ምን ሆነሽ ነው ዳጣ የለችም ወይ ብላ ሲላት ዳጣ አለመኖሯ ሌላ ቦታ መሄዷ ሲነገረው በጣም ተበሳጭቶ እንግዲህ ወይዘሮ ማዛ ጋር ሄዶ ሲጠይቃት ከአቢጊ ጋር ተጣልታ እንደወጣች ትነግረዋለች። እሱም በጣም ተበሳጭቶ ሴት ልጅ ናት፣ የሆነ ነገር ቢደርስባትም ያደራ ልጄ ናት፣ እንዴት ስትወጣ ዝም ትያታለሽ ብሏታል ማለት ነው። እንግዲህ ዳጣም ጋር ደውሎ እነ ምሳሌ ጋር መሆኗን ስትነግረው እኔ አሁኑኑ መጥቼ ወስድሻለሁ፣ እናንተ ተዘጋጂ፣ አቅጣጫውን ትነግሪኛለሽ ብሏታል። ማዛም እንዴት በዚህ ሰዓት ትሄዳለህ? ሌላ ጊዜ አድራ አታውቅም ወይ? እና ነገ ትመጣለች ብላ ስትለው ግን እሱ እንግዲህ ውስጡ ሊችልለት አልቻለም፣ ወጥቷል እሷን ለማምጣት። ሲወጣ ሰላም እንግዲህ የዲኤንኤ ውጤት ቆሻሻ ውስጥ የተቀየረውን ውጤት ማለት ነው ቆሻሻ ውስጥ አግኝታ በእንግሊዝኛ የተጻፈ ነገር ነው ቆሻሻ ውስጥ ነበረ ብላ ሰጥታዋለች ማለት ነው። ውሃም እንግዲህ ዳጣ ልሄድ ነው ብላ ስትላት በጣም አልቅሳ በጣም ከፍቷት እንግዲህ ቤት ውስጥ ቁጭ ብላለች። እሷም እንድትመጣላት እንዲያመጡላት፣ እሷ ካልመጣች ግን ምንም አልበላም አልጠጣም ብላለች ማለት ነው። እንግዲህ የዲኤንኤ ውጤት አይቶ አቶ ደረጀ ምን ይል ይሆን የሚለውን ነገር አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባባይ